እዚህ አርሲ ሰሜን እዝ ላይ ማይካድራ ወለጋ ጉሊሱ መተከል ጎራ ፈርዳ እዚህ ቤተ መንግስት አፍንጫ ስር እዚህ ቡራዩ ለተጨፈጨፉ ዜጎች ማን ነው ኃላፊነቱን የሚወስደው? እዚህ ቤተ መንግስት አፍንጫ ስር ያለው ቡራዩ ዜጎች በማንነታቸው ምክንያት ጭፍጨፋ ሲፈጸምባቸው ከ4 ኪሎ ምን ያህል ርቆ ነው? እውነት እናንተ ሀገር ለመረከብ ዝግጁ ናችሁ ወይ የሚል ጥያቄ አቅርባችኋል። ብልጽግና ባይኖር ኢትዮጵያና ኢትዮጵያውያን ከዚህ የከፋ ምን ሊመጣባቸው ኖሯል? አሁን እኮ የሰብአዊ መብት ኮሚሽን በግልጽ በሪፖርቱም እንዳመላከተው እውነት መንግስት አለ ወይ የሚያስብል በታሪካችን ዳግማዊ ዘመነ መሳፍንት ተብሎ ሊጠቀስ የሚችል የ3 ዓመት የስልጣን ዘመን እኮ ነው በታሪክ ልናፍርበት የምንችለው ማለት ነው። አፍርሶ መጀመርን ማን ያስተማረ? ኢትዮጵያ እኮ በ83 ዓመተ ምህረት የመጣች እንደ አዲስ ብሔሮች እንደ ሀገር ተሰባስበው የፈጠሯት ሀገር ናት ያላችሁ እኮ እናንተ ናችሁ። አይ አዲስቷ የመደመር ኢትዮጵያ ብላችሁ የምታቀነቅኑት እኮ እናንተ ናችሁ። ኢትዮጵያ አሁን የ3 ዓመት እንቦቃቅላ የምትመስላችሁ ኢህአዴግ ወለድ የሆኑ መዋቅርና ህግጋትን እንደ መመሪያ እየተጠቀማችሁ አንድ ህወሓት በህዝብ ትግል በዋነኝነት አብንን ጨምሮ በተፎካካሪ የፖለቲካ ፓርቲዎች ውትወታ በህዝብ እርምጃ ተወስዶ ከዚህ ከገዢው ፓርቲ ስለተቀነሰ ብቻ አዲስ ነን ማለት ምን ማለት ነው? ህገ መንግስቱ እኮ ያው እኮ ነው። አሰራሩ ያው ነው። ተቋማቱ ያው ናቸው። የዜግነት ክብርን የገፈፈ ህገ መንግስት መመሪያ ነው አስቀጥለዋለሁ እያላችሁ ምኑን ነው አዲስ የሆናችሁት? እስኪ ንገሩ። በነገራችን ላይ አብን ህወሓትን እኮ አሸባሪ ድርጅት ነው ብሎ እንትን ሲል እንደ ፖለቲካ ፓርቲ ጀምረነው የነበረው ውይይት እኮ ያቋረጣችሁት እናንተ ናችሁ። ከኛ ጋር ሰላምታ ለመቀያየር እንኳን ፈርታችሁ ማለት ነው። ዛሬም ድረስ በዜጎች ላይ ጅምላ ጭፍጨፋ የሚፈጽሙት ዛሬም ድረስ በሀገር ላይ ከፍተኛ ውርደትን ያስከተለውን ህወሓትን እኮ አሸባሪ ድርጅት ብላችሁ ለመፈረጅ ትሽኮርመማላችሁ፣ ትፈራላችሁ። ያው በአባት ላይ መጨከን ሆኖባችሁ ይሆናል ብለን ተስፋ እናደርጋለን። እንደዛ ነው እኛ የምንረዳው። እመውት አበእሳት በኢንተማተቢ ከአሰሱ እበው ከመ ጴጥሮስ ቁልቁሊተ ሰቀል ከመ ጳውሎስ በሜሎስ ሰየፍ ከመ ጊዮርጊስ በኩናት ረገዝ አነ ክርስቲያን አነ ክርስቲያን አነ ፈት ወረት ይደሉ ለቤተ ክርስቲያን ይደሉ ለሊቃውንቲነ ይደሉ ለካህናቲነ ይደሉ ለሊቃውንቲነ ይደሉ ለቤተ ክርስቲያኒነ ይደሉ ለኦርቶዶክሳውያን ይደሉ ፍት ወርት ይደሉ እምይእዜ እስከ ለዓለም አበዊነ እዛጽናህዋ ለቤተ ክርስቲያን ይነሃድጋ እምይእዜ እስከ ለዓለም ንሕነ ዘወፃእነ ሊሉያ ነቢበ ወስልጣነ ወሲመተ ወፖለቲካ ሐሲሰነ አኮ ዳይሙ ፍትሐ አበዊነ ፍትሐ ሊቃውንቲነ ቤተ ክርስቲያን ሐሲሰነ ውእቱ ለዝንቱ ድምፅ ሰሚዖ ለሕዝበ ክርስቲያናቲነ እምናሁ ወጢኖ ከመ ይግበር ይደለዎ ኢናረምም ንጸር ሀበ አምላክነ ንበጽሕ ጽራሄነ ጽራሄነሰ ጽራሄ ራሔል ውእቱ
ጩኸታችን